ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? ውድ የዩቲዩብ ቻናሌ ተከታታዮች፣ እንግዲህ ለረጅም ጊዜ ጠፍቼ ቆይቻለሁ። እንግዲህ ዛሬ በተደጋጋሚ በኤችአይቪ ላይ የሚነሱ ውዝግቦችን ለማጥራት ሙከራ አደርጋለሁኝ። እስከ መጨረሻው ተከታተሉኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ይጀምሩ። አመሰግናለሁ። እንግዲህ እንደሚታወቀው በዚህ የዩቲዩብ ቻናል ስለ ኤችአይቪ የተለያዩ መረጃዎች ስንሰጥ ቆይተናል። በተለይም ስለ ኤችአይቪ መድኃኒት ግኝቶች የተለያዩ መረጃዎችን አፕዴት እያደረግን ቆይተናል። ለምሳሌ ያክል ስለ እስራኤል ሰራሹ ገሞራ እንዲሁም ከዛ በኋላ ስለ ክሪስፐር ጂን ኤዲሽን የምርምር ሂደቶች ዘርዘር ያለ መረጃ ያደረስኩ መሆኑ ይታወሳል። እነዚህ የምርምር ውጤቶች ከምን ደረሱ? መድኃኒት ውስጥ ተገኝቷል ወይ? አሁን ያለው መረጃ ምን ይመስላል? የሚለውን በተደጋጋሚ በተለያዩ አጋጣሚዎች ስትጠይቁኝ ቆይታችኋል። የዛሬው ቪዲዮ ለዚህ ምላሽ የሚሰጥ ይሆናል። እባካችሁ ይህንን ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ። እስከ መጨረሻው ተከታተሉኝ። እንግዲህ ከዚህ በፊት ሪቪው ካረግናቸው መድኃኒቶች መካከል የመጀመሪያው ገሞራ ነው። ገሞራ እንግዲህ እስራኤል ሰራሹ መድኃኒት ነው። እንግዲህ ኤችአይቪ ኢንፌክትድ የሆኑ ሴሎችን ለይቶ እንደሚገድል ነበረ የተገለጸው። ነገር ግን ከዚህ የመድኃኒት ምርምር ሂደት ጋር የተገናኘው ችግር አብዛኛው የኤችአይቪ መድኃኒት ችግር ሬፕሊኬት የሚያደርገውን የኤችአይቪ ቫይረስ ማጥፋት ቢቻልም ኤችአይቪ በተለያየ የሰውነት ክፍል ውስጥ ተደብቆ ሊቆይ ይችላል። ከዚህም መካከል በአንጎል ወይንም ደግሞ በወንዶች የዘር ፍሬ አካባቢ ላይ ተደብቆ የመቆየት እድል አለው። እንግዲህ ይሄ መድኃኒት እነዚህን ሴሎች ፈልጎ የማጥፋት አቅሙ ደካማ ነው ይባላል። ሳይንሳዊ ምርምሩም ያን ያህል ጠንካራ ያልሆነ ሂደት ያለውና ለረጅም ጊዜ ምንም የተረጋገጠ አፕዴት እንደሌለ ነው መረጃው ያለን። ነገር ግን ስለ ገሞራ በተለያዩ ሶሻል ሚዲያ ፕላትፎርሞች ጥቅም ላይ እንደዋለ፣ የተለያዩ አፍሪካ ሀገሮች ላይ እየተሸጠ እንደሆነ፣ ኢፌክቲቭ እንደሆነ ብዙ መረጃዎች ይወጣሉ። ለእኔም የላካችሁልኝ ቪዲዮዎች አሉ። እነሱንም ለማየት ሞክሬያለሁ። ግን እርግጠኛ ሆኜ የምናገረው በሰዎች ላይ ተካሂዶ ውጤት ያመጣ ምንም ተጨባጭ ነገር የለም ገሞራን በተመለከተ። በሁለተኛ ደረጃ የምናገኘው የአሜሪካን ሳይንቲስቶች ምርምር ውጤት የሆነውን ክሪስፐር ጂን ኤዲሽን ነው። እንግዲህ ክሪስፐር ጂን ኤዲሽን ጋር ተያይዞ ኤችአይቪን፣ ስኳርን ጨምሮ ለብዙ ህመሞች መፍትሄ ይሆናል ተብሎ ተስፋ የተጣለበት የምርምር ሂደት ነው። በተለይ በኤችአይቪ ላይ ብዙ የጥናት ሂደቶችን አልፎ እንግዲህ በሰው ላይ የመጀመሪያ ደረጃ ሙከራ ተደርጎ ውጤታማነትን አሳይቷል። ከዛ በኋላ ግን ሳይድ ኢፌክት የመሳሰሉ አንዳንድ ኤፊካሲ ጥናቶችም ይቀሩታል። እንግዲህ በምርምር ሂደት ላይ ያለ ነው እንጂ ወደ ገበያ የቀረበ መድኃኒት አይደለም። ነገር ግን እጅግ በጣም ተስፋ የተጣለበት የምርምር ሂደት መሆኑን አሁንም መግለጽ እወዳለሁ። እንግዲህ በተለያየ አጋጣሚዎች እነዚህ መድኃኒቶች ወጥተዋል፣ ስራ ላይ ውለዋል፣ መድኃኒቱ እኛ ጋር አለ፣ በዚህ ስልክ ቁጥር ደውሉ እያሉ እኔ ከዚህ ቀደም የሰራኋቸውን ቪዲዮዎች ራሱ እየቆራረጡ ሰዎች መጠቀሚያ ሲያደርጉት አይቻለሁኝና ለዚህ ነገር ምላሽ መስጠት አለብኝ በሚል ዓላማ ነው ይህንን ቪዲዮ የምሰራው። እስካሁን ድረስ ክሪስፐር ጂን ኤዲሽንም ሆነ ገሞራ የሚባለው መድኃኒት በተግባር የተረጋገጠና እውቅና ያገኘ መድኃኒት አለመሆኑን እንድትገነዘቡ ለማስታወስ እወዳለሁ። ከዚህ ጋር ተያይዞ ደግሞ እንግዲህ ሌሎች ሀገር በቀል ሕክምናዎች ወይንም ባህላዊ ሕክምናዎች በተለያዩ ቦታዎች ውጤት እንዳስገኙ የተለያዩ መረጃዎች እየላካችሁልኝ ትገኛላችሁ። ነገር ግን እነዚህ በሳይንስ የተረጋገጡ አይደሉም። እውነታነታቸውም እንግዲህ አንድ ሰው ከመድኃኒቱን ከመውሰዱ በፊት የምርመራ ውጤቱ ከወሰደም በኋላ መጥፋቱን የሚያረጋግጥ የምርመራ ውጤት ማየት ይጠበቅብናል።
ያንን እስካላረጋገጥን ድረስ ማንኛውም መሪጌታ ወይንም የባህል ሐኪም የኤችአይቪ መድኃኒት እኔ ጋ አለ ገንዘብ ላኩ ቢሏችሁ በእንደዚህ አይነት አጭበርባሪዎች እንዳትጭበረበሩ ለማሳሰብ እወዳለሁ። እንግዲህ አሁንም በድጋሚ ላስታውሳችሁ የምፈልገው ሳይንስ የደረሰበት የተረጋገጠ እኔም ደግሞ መግለጫ የሰጠሁበት የተገኘ ኤችአይቪን ሙሉ ለሙሉ የሚፈውስ መድኃኒት እስካሁን የለም። ነገር ግን ኦንጎይንግ ትራያልስ ወይንም ደግሞ ቀጣይ በሂደት ላይ ያሉ ምርምሮች አሁንም አሉ። ተስፋ ሳትቆርጡ በንቃት እንድትጠብቁ ላሳስባችሁ ወዳለው። አዲስ መረጃ ሲመጣ በዚሁ ቻናሌ የማሳወቃችሁ ይሆናል። ይህንን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ የሚለውን ላስታውሳችሁ ወዳለው። አመሰግናለሁ።